ቀጥታ በአንድ ታክስ $6 ማለትም 1200 ብር የምትሰሩበትን ስራ ጽድት ያለ አፕሊኬሽን ነው ይዤላችሁ የመጣሁት። ታውቃላችሁ እኔ የሚገራርም አፕሊኬሽኖች ነው ይዤላችሁ የመጣሁት። አሁን የምትሰሩት ስራ በአንድ ታክስ ብቻ $6 ማለትም 1200 ብር ትሰራላችሁ ማለት ነው። ይሄንን እንዴት አድርጋችሁ እንደምትሰሩ ፉል ቪዲዮ ነው ያዘጋጀሁላችሁ ማለት ነው። አውቃለሁ ጠፍቻለሁ። ስለዚህ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁልኝ እንቀጥላለን ማለት ነው። አሁን እንዴት አድርጋችሁ ነው ስራውን የምትሰሩት የሚለውን አሁን ተንተኝ አስረዳችኋለሁ ማለት ነው። ወደ መጀመሪያው ዙር እንለፍ። እንዴት አድርጋችሁ ነው ስራውን የምትሰሩት የሚለውንና እንዴት አድርጋችሁ ነው ሬጂስተር የምታደርጉትን እንዳሳያችሁ። አሁን ቀጥታ ወደ ሬጂስተር አደራረጉ እንሄዳለን ማለት ነው። ኮሜንት ላይ ቴሌግራም ሊንክ አስቀምጥላችኋለሁ። ኤርሚ ሜክ መኒ ቻናል ላይ እዚህ ላይ ነው ሊንኩን ማስቀምጥላችሁ። እዚህ ጋር ሊንኩን ጠቅ ታደርጋላችሁ። ሬጂስተር ለማድረግ ስራውን ለመጀመር ጠቅ ስታደርጉት ወደ ዌብሳይቱ ይወስዳችኋል ማለት ነው። ቀጥታ እዚህ ጋር ሳይን አፕ የምትላለች ወይም ደግሞ ሬጂስተር ብሎ ይመጣላችኋል እናንተ ወይም ደግሞ እንደዚህ የሚለውን ከመጣችሁ በኋላ እዚህ ጋር ሳይን አፕ ዊች ጎግል የሚለው አለ። እሱኛውን አንዴ ጠቅ ታደርጋላችሁ። ከዛ እንደዚህ ሲላችሁ እዚህ ጋር ጎግል ያስመርጣችኋል። እናንተ የከፈታችሁበት ጎግል አካውንት ያስመርጣችኋል። እሱን ነክታችሁ ቀጥታ መክፈት ትችላላችሁ ወይም ደግሞ እንድታስገቡ ጠይቃችኋል። የተለያየ ስለሚሆነው ኮንቲኒው ትሉታላችሁ። ከዛ እዚህ ጋር ቀጥታ ስማችሁን ያመጣል። እዚህ ጋር ኮንፊርም ትሉታላችሁ። ካረጋችሁት በኋላ እንደዚህ አሁን ይበረግድላችኋል ማለት ከፈታችሁ ማለት ነው። አሁን ደግሞ እንዴት አድርጋችሁ እንዴት እንደምትሰሩ ምናምን ያለውን ደግሞ አሳያችኋለሁ ማለት እንደዚህ ሬጂስተር አድርጋችሁ ከጨርሳችሁ በኋላ እንግዲህ ቀጥታ ሬጂስተር አድርጋችሁ ጨርሳችኋል ማለት ነው። አሁን ደግሞ እንዴት አድርጋችሁ ነው ስራውን የምትሰሩ የሚለውን ነገር ደግሞ አሁን ቀጥታ ዲቴይል አስረዳችኋለሁ ማለት ነው። ቀጥታ አሁን ምንድነው የምታደርጉት መሰላችሁ? አሁን አንድ ሰው ሪፈራል ስታደርጉ እንደሚቆጥርላችሁ ሁሉ ከአፕሊኬሽኑ ላይ ባይናንስን አውርዳችሁ ኬዋይሲ ስጨርሱ ኬዋይሲ ስጨርሳችሁ $3 ዲፖዚት አድርጋችሁ ዝም ብላችሁ ትሬድ ታደርጋላችሁ። ትሬድ ስታደርጉ ዝም ብላችሁ አንድ ትሬድ ትከፍቱና እዛው ላይ ሴል ትላላችሁ። ከዛ ወይም ደግሞ ባይ ትላላችሁ። ከዛ በኋላ ትዘጉታላችሁ ማለት ነው። ብቻ የመጀመሪያውን ብቻ ትሬድ መክፈት ብቻ ነው እናንተ የሚጠበቀው። $3 ብቻ የመጀመሪያውን ትሬድ ትከፍታላችሁ። ከዛ በኋላ እዛው ባይ ትላላችሁ፣ እዛው ሴል ትላላችሁ ማለት ነው። ኬዋይሲ ጨርሳችሁ $3 ዲፖዚት አድርጋችሁ ያቺን $3 7 ቀን ከሞላችሁ እስከሞላ ድረስ ማውጣት የለባችሁም ከባይናንሳችሁ ላይ ማለት ከዛኛው ካስገባችሁ 7ኛ ቀን እንደሞላ $6 ሰተት ብሎ ወደ አካውንታችሁ ይገባል ማለት ነው። ዊዝድሮም ስታደርጉት በባይናንስ በዛው አስገባችሁት ዊዝድሮ ማድረግ ትችላላችሁ ማለት ነው። ያልገባችሁ ነገር የለም ብዬ አስባለሁ። አሁን ቀጥታ እንዴት አድርጋችሁ ባይናንሱን እንደምትከፍቱ እንዴት አድርጋችሁ ዌብሳይቱ ላይ ገብታችሁ ሁሉንም ነገር እንዴት ዲፖዚት እንደምታደርጉ ያለውን ነገር ጠቅላላ በዚህ ቪዲዮ አሳያችኋለሁ ማለት ነው። ፋይናንስ ታስክ አሰራር እንላለን ማለት ነው። ምንም አይነት ስቴፕ ሳትዘሉ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ አደራችሁን። ስቴፕ ባይ ስቴፕ ተከታትላችሁ አካውንቱን መክፈት አለባችሁ ማለት ነው። አሁን ወደ ቪዲዮ እንሂድ። እዚህ ጋር መጀመሪያ $6 ለማግኘት እዚህ ጋር ባይናንስ ፕላን ይዘት ነካላችሁ። ከዛ በኋላ እንደነገርኳችሁ መጀመሪያ ሳይን አፕ ስታደርጉ ቀጥታ 0.01 ይሰጣችኋል። የአይሲ ቬሪፋይ ካደረጋችሁ በኋላ ደግሞ $6.5 ይሰጣችኋል ማለት ነው። አሁን እዚህ ጋር መጀመሪያ ስታርት ኦፈር ትላላችሁ እዚህ ጋር ከዛ ወደ ባይናንስ ሎጊን የምታደርጉበት ይወስዳችኋል። ልክ እንደዚህ ወደ አፕሊኬሽን ወደ ፕሌይ ስቶሩና የሚወስዳችሁ ከሆነ እዚህ ጋር ፕሌይ ስቶሩን ታደርጉታላችሁ፣ ዲሴብል ታደርጉታላችሁ። እዚህ ጋር ጫን ብላችሁ ነክታችሁ እዛ አፕ ኢንፎ ላይ ተገቡና ወደ አፕሊኬሽኑ እንደወስዳችሁ እዛው ብራውዘራችሁ ላይ ለመጨረስ እዚህ ጋር ዲሴብል ምትሉን ትነኩትና አፕ ዲሴብል ጭኛን ዲሴብል ታደርጉታላችሁ። እዛ ትመለሳላችሁ ወደ ዌብሳይቱ። ከዛ እዚህ ጋር ድጋሚ ስታርት ኦፈር ትሉታላችሁ። ከዛ አሁን እዚህ ጋር እንደዚህ ያመጣላችኋል። እዚህ ጋር ሎድ ማድረግ ስለሚከብደው እዚህ ጋር 3.1 ተነኩና ዲስክቶፕ ሳይት ታደርጉታላችሁ። እንደምታዩት ይኸው ሳይን አፕ ፔጁን አመጣላችሁ ማለት ነው። ከዛ እዚህ ጋር ቀጥታ አሁን እዚህ ጋር የምታስገቡት ኢሜሉ ያልተከፈተበት ባይናንስ ያልተከፈተበት አካውንት ማለት ነው። ኢሜል አድሬሱ ባይናንስ አካውንት ያልተከፈተበት መሆን አለበት። ቬሪፋይ የምታደርጉትን ኢሜል አድሬስ ላይ ታስገባላችሁ። ከዛ እዚህ ጋር ኮንቲኒው ዊዝ ጉግል ትላላችሁ። ሳይን አፕ የምታደርጉበትን ኢሜል ይዘረዝርላችኋል። እናንተ አካውንት ስልካችሁ ላይ የተከፈተ ስልካችሁ ላይ ያለውን ኢሜል አንዱን መክፈት የምትፈልጉበትን ኢሜል ትመርጣላችሁ። እዚህ ጋር አንድ ያልተከፈተ ኢሜል አለ፣ 3 መርጣለሁ። እንደምታዩት እዚህ ጋር ኮንቲኒው ትሉት ሪፈራል ዳሽቦርድ ማለት ቦርደሩ መምጣት አለበት። ካልመጣ አልተገናኘም ማለት ነው። ከአዲስ ተሞክራላችሁ። ይኸው እንደምታዩት ከላይ ኢንቫይት ምናምን ይላል። እስቲ እንደምታዩት ዌልካም አቦርድ ይላል። ከዛ በኋላ እዚህ ጋር ሪፈራል አይዲው 1303 እንደዚህ አለ ማለት ከዛ ከሪፈራል ሲስተሙ ሊንክ ወራል ማለት ነው። እንደምታዩት እዚህ ጋር your account has been created and linked to referral ID ብሎ እዚህ ጋር አይዲውን ያስቀምጥላችኋል። ስለዚህ አሁን ኮኔክታችሁ ጨርሳችኋል ማለት ነው። ሰው የሚጠበቅባችሁ አፕሊኬሽኑን ታወርዱታላችሁ። አሁን አብራ እዚህ ጋር ኔክስት ትላላችሁ። ከፈለጋችሁ ቬሪፊኬሽኑ እዚህ ላይ መጨረስ ትችላላችሁ። እንደምታዩት አንድሮይድ ዳውንሎድ ይላል። እዚህ ጋር ዳውንሎድ የምትሉት ታውቃላችሁ።
ከዛ እዚህ ጋር ዲሴብል ስላደረግነው ነው አፑን ከፈለጋችሁ ሴቲንግ ላይ ታችሁ ትገቡና እዚህ ጋር ሰርች ማለታችሁ አይደለም እዛ አፕስ ብላችሁ ሰርች ታደርጋላችሁ ከዛ በኋላ አፖችን ያመጣላችሁ ከዛ እዚህ ጋር አፕስ ምን ትነካላችሁ ከዛ እዚህ ጋር ሰርች ማድረግ ትችላላችሁ ነገር ግን እዚህ ጋር ትንሽ ተወራደረ ትሉ እዚህ ጋር ከጂ ቀጥሎ ጂ ቤት ትገቡ እዚህ ጋር እንደምታዩት እዚህ ጋር ጉግል ፕሌይ ስቶር የሚላለ ሰው እዚህ ጋር ተነክተና ዲሴብል ነው እንደምታዩት እዚህ ጋር ኢኔብል ታደርጉታላችሁ ኢኔብል ካደረጋችሁ በኋላ እዚህ ኦፕን ትሉታላችሁ ባይናንስ ብላችሁ ሰርች ታደርጋላችሁ እዛው ዌብሳይቱ ላይ እንትን ማግኘት ያላችሁ ቬሪፋይ ማግኘት ያላችሁ ግን ትንሽ አፑ ይቀላችኋል ትሬድ ለማድረግ ምናምን እሱ ይሻላል ማለት ነው እዚህ ጋር ኢንስታል እንነካታለን ሶ ይሄኛው አፕሊኬሽን እስኪወርድ ድረስ 0.1 እንደገባልን እስቲ ቼክ እናድርግ እዚህ ጋር ነው እንደምታዩት 0.1 ስለሆነ ማለት ነው ከፈለጋችሁ እዚህ ጋር ድጋሚ ኦፈር ላይ ገብታችሁ እዚህ ጋር ኦፈር ስታችሁ ገብታችሁ ከዚህ ጋር ስታርት ላይ ገብታችሁ ብታዩት አንደኛውን ራይት ያደርግላችኋል እንደምታዩት እዚህ ጋር የኦፈሩ የነበረው እዚህ ፊት ለፊት የነበረው ይጠፋና እዚህ ጋር እዚህ ስታርተር የሚለው ላይ ይቀመጣል ሶ ስታርተር ላይ ግማሽ % ይላል ማለት ነው እንደምታዩት እዚህ ጋር ስታተሱ እንደምታዩት ግማሽ ሄዷል ሶ አሁን የሚቀራችሁ ቬሪፊኬሽኑ ነው ማለት ነው በኋላ አሁን ቀጣይ ስራችሁ የሚሆነው ባይናንሳችሁን ቬሪፋይ ማድረግ ነው ሶ ባይናንሳችሁን ቬሪፋይ ለማድረግ የቅድሙን አፕሊኬሽኑን የባይናንስ አፕሊኬሽን ኢንስታል እያደረገ ነው ሶ ኢንስታል ካደረገ በኋላ እዚህ ላይ ሎጊን ታደርጉና ቬሪፋይ ታደርጋላችሁ ማለት ነው ቬሪፋይ ካደረጋችሁ በኋላ ሁኔታታችሁ ትሬድ እንደምትከቡ ደግሞ አሳያችኋለሁ ለምሳሌ እዚህ ጋር ከዚህ ጋር እሺ አምኒት ክሪፕቶ ዝም ብላችሁ እዚህ ጋር ከታች ሁለተኛ ላይ ነው ፋሚሊየር ምናምን ብለውና ከዛ እዚህ ጋር ቅድም ያስገባችሁት ኢሜል ትመርጣላችሁ ማለት ነው እንደምታዩት እዚህ ኤክስ ብላችሁ ቬሪፋይ ታደርጋላችሁ እንደምታዩት ቬሪፋይ አይደንቲቲ ይላል እሱ ቬሪፋይ ማድረግ አሁን አላሳያችሁ ምክንያቱም እኔ ለማሳየት አይዲ ነው ሳይልኝ በጣም የተሰራ ቪዲዮ አለ ዩቲዩብ ላይ የተሰራ ቪዲዮ አለ እሱ የሚቻላችሁ ባይናንስ አካውንት ላይ ቬሪፋይ እንደምታደርጉ ሶ ቬሪፋይ ታደርጋላችሁ ማለት ነው ቀላል ነው ምንም ታደርጉ ነገር የለም ቬሪፋይ ትላላችሁ ምናምን አይዳችሁ ታስገባላችሁ እዛ ኢንፎርሜሽን በትክክል ከሞላችሁ በኋላ ሁላችሁ ታውቁታላችሁ ያስባሉ ማለት ነው ሶ እዛውን ይሄኛውን አካውንት ልዝጋና እንትን ያልኩትን ደግሞ ላሳያችሁ ሌላ ሪከርድ አለ ትናንትና እንደነገርኳችሁ ሌላ ሪከርድ አለ ብያችሁ ነበር ሶ ሪከርድ ላይ ደግሞ ኔታቶ እንትን ሲል ባይ እንደሚል አሳያችኋለሁ እዚህ ጋር ከሰራ ዶላር የለውም የኛው አካውንት ግን ከሰራ ልሞክረው አንድ ጊዜ እዚህ ትሬድ ነው ተቀበላችሁ እዚህ ጋር በልክ ካስገባችሁ በኋላ እዚህ ጋር ትሬድ ትነካታላችሁ ከዚህ ጋር ከላይ እንደምታዩት ኮንቨርት ስፖት እና ማርጂን ይላል ሶ እዚህ ጋር ስፖት ፕላን እዚህ ተነካታላችሁ ስፖት ፕላን እዚህ ጋር እዛ ስፖት ፕላን ካካችሁ በኋላ እዚህ ጋር እንደምታዩት አሁን ላይ ያለው ፒር ቢትኮይን ዩኤስዲቲ ያለው እናንተ ይሄኛው ትንሽ እንትን ማርኬቱ እንትን ስለሚል እዚህ ጋር ኒው ሚሊዮን ትመርጣላችሁ እዚህ ጋር ከዛ እዚህ ጋር እንደምታዩት እዚህ ጋር ለምሳሌ አሁን ይሄ የመጀመሪያ ያለው ወንድ ነው እንደምታዩት ፕራይሱ 4000 ምናምን ነው ሶ እናንተ ምታረጋላችሁ ዝቅተኛውን ፕራይስ ደስ ያላችሁ ለምሳሌ አሁን እዚህ ጋር ናይት ምጥሏ 0.04 ነው ሶ እንደምታዩት አሁን ላይ ፕሮፊት ላይ ያለው ሶ አትርፋችሁ ትወጡ ይችላልላችሁ ነገር ግን በቆይታ ያስፈልግም እዚህ ጋር ለምሳሌ ናይት ምጥሏን ታውቃታላችሁ ባላ እዚህ ጋር ነገር አግሪመንት ነው ሊያመጣላችሁ ይችላል ሶ እሱን ሁለት ጊዜ እንትን የስቱሩና አክሰፕት ከታች አንቺ አክሰፕት ብላችሁ እዚህ ጋር ለምሳሌ አሁን ትሬድ ማድረግ አልችልም በዚህኛው አካውንት እንደምታውቁት ኒድ ቬሪፋይድ ነው የሚለው ሶ በቬሪፋይድ በሆነ አካውንት ደግሞ በእንትን አመሰግናችሁ ስክሪንሾት ኔካቶች $6.5 ፔንዲንግ እንደሚያደርግላችሁ አደማን ነው ሶ እዛኛው ድምጽ የለውም ግን ድምጽ የጨመርኩበት ከቪዲዮ እኩል ለመሄድ እንሞክራለን እንደምታዩት እዚህ ጋር ጀስት እንተረጉም ይችላል ማርኬት መሆኑን ቼክ ማድረግ አለባችሁ እዚህ ጋር ማርኬት መሆኑን ቼክ አድርጋችሁ በኋላ እዚህ ጋር ከታንዲስ ተነኩና ባይ ትላላችሁ ከዛ በኋላ ደግሞ ተመልሳችሁ ወጥታችሁ እዚህ ጋር ሴል ተነኩና እዚህ ጋር ፉል ታረጉና ሴል ብላችሁ ትወጣላችሁ ማለት ነው እናንተ ቬሪፋይ አድርጋችሁ እናንተ ቬሪፋይ አድርጋችሁ ማለት ነው ለምሳሌ ሶ አሁን ወደዛኛው አካውንት ሄጄ ታሳያችኋለሁ ማለት ነው ሶ አሁን የሱ አካውንት ላይ ያለ ነው ማለት ነው ሶ እንደምታዩት እዚህ ጋር ስታርት ዳለ ኮምፕሊት ዳለ ስታርት ማለት የጀመራችሁት ማለት ነው እንደምታዩት አሁን ባይናንስ ተጀመረናል ሶ ባይናንስ እንደምታዩት የመጀመሪያውን ሰጥቶናል 0.1 ሰጥቶናል የሚቀረን 0.6 ማለት 6.5
KYC ነው የሚቀረን። እንደምታዩት እዚህ ጋር ኮምፒውተር ላይ ብትገቡ 0.1 ነው የተሰጠውን ማግኘት ትችላላችሁ። ልክ የኛው ይሄ እንደምታዩት እዚህ ጋር ያለው ማለት ነው እና የእንትኑንም ሲሰሩ የሁለተኛውንም KYC እዛ ላይ ሲጨርሱ ዲፖዚት አድርጋችሁ ደግሞ ቬሪፋይ ሲጨርሱ ኮምፒውተር ኢሜል ላይ መቁጠር ነው የሚጀምረው። እንደነገርኳችሁ ወዳጅ ሰጣችሁ ብያችኋለሁ 7 ቀን ድረስ ይቆያል። መቁጠር ይጀምራል ማለት ነው። እሱን መጨረሻ ላይ አብረን እናየዋለን። እንደምታዩት እዚህ ጋር ለምሳሌ እሱ $5 ዲፖዚት አድርጎበታል። እናንተ ከ$3 ጀምራችሁ እስከፈለጋችሁ ድረስ ዲፖዚት ማድረግ ትችላላችሁ። የራሳችሁ አካውንት ስለሆነ ችግር የለውም። በኋላ ወይ የሰው አካውንት ራሱ ቢሆን እናንተ የምታውቁት ሰው ከሆነ በኋላ ወደ ራሳችሁ አካውንት መመለስ ትችላላችሁ ማለት ነው። ግን የሚያስፈልገው ሚኒመም $3 ያስፈልጋል። $3 ደግሞ የግድ 7 ቀን ድረስ እዛ ባይናንስ ላይ መቀመጥ አለበት። ትሬድ ከተከፈተ አንድ ቀን ነው ትሬድ የምትከፍቱት። አንድ ቀን ከፍታችሁ 7 ቀን ድረስ እዛ ላይ ይቀመጣል ማለት ነው። እንደምታዩት አሁን እሱ ትሬድ ሚሊዮን ነክቶት ወደ ትሬድ ማረጊያው ቦታ እየገባ ነው። ከላይ እንደምታዩት እዚህ ጋር ኮንቨርት ስፖት P2P ምናምን የሚላለ ቀጥታ እናንተ የምትገቡት ስፖት ሚሊዮን ያመገቡት ማለት ነው። ከላይ እንደምታዩት ስፖት ትራንት ነውካትና እንደምታዩት ወደዚህኛው ፔጅ ያመጣጫል። ከዛ በኋላ እዚህ ጋር ዝም ብላችሁ አግሪመንቱን ኦኬ በሉና ተሳልፉታላችሁ ማለት ነው። እንደምታዩት አሁን እዚህ ጋር ያለው ፒር UP እንትን ነው ቢትኮይን USDT ነው ያለው ማለት ነው። ስለዚህ እናንተ ምን ታረጋላችሁ? ቢትኮይን USDT በጣም ከፍተኛ ዲማንድ ስለሆነ ያለው ከፍ ሊልም ዝቅ ሊልም ስለሚችል እንዲሁም ደግሞ ፊ ስላለው እናንተ ቀጥታ ቢትኮይን USDT ተዋናክታችሁ እዚህ ጋር ዝቅተኛውን ፕራይስ ትመርጣላችሁ። ለምሳሌ አሁን እዚህ ጋር ለምሳሌ ጎልድ አለ። እዚህ ጋር ለምሳሌ CFG ፖዚቲቭ ነው ያለው እንዲሁም ESP ሚሊዮን ፖዚቲቭ ነው። እሱን ትመርጣላችሁ ዝቅተኛ ፕራይስ ስላለው። እንደምታዩት እዚህ ጋር አሁን ማርኬት ታይፑ በሊሚት ነው የተቀመጠው። እናንተ ሊሚት ሚሊዮን ነክታችሁ እዚህ ጋር ማርኬት ታረጉታላችሁ ማለት ነው። ኦርደር ታይፑን ማርኬት ታረጉትና ከዛ በኋላ ያላችሁን አማውንት ፉል ታረጉታላችሁ። ምንም አይነት አንተን አይቆጥርባችሁም። 0.0 ምናምን ፊል ይቆጥባችሁ ይችላል። ችግር የለውም። እዛ ባይ ትላላችሁ ማለት ነው። ባይስትሮት አሁን ያላችሁ ባይናንስ እንትን ዶላር የላችሁም ያላችሁ ASP የሚባል ቶከን ነው። ቀጥታ ሴል የምትለው ጋር ሄዱና ደግሞ እንደገና ሴል ታረጉታላችሁ። ሴል ነው ጋር ሄደ። ከዛ በኋላ ሰሌክት ታረገው 63 ESP ያለው 63ቱን ESP ሸጧል ማለት ነው። አለቀ። ክሎዝ ተደረገ። ምንም በቃ የምታረጉት ነገር የለም። እዚህ ጋር ትሬድ በቃ እንደዚህ ነው አግታችሁ የምትጨርሱት ማለት ነው። ከዛ አሁን ወደዛኛው ወደ ዌብሳይቱ ገብተን ቼክ እናደርጋለን። እንደምታዩት ባላንሱ እንዳለ ነው። ከዛ ዌብሳይቱ ላይ ደግሞ ሄደን ቼክ እናደርጋለን። ብራውዘሩ ላይ ገብተን የምንሰራው ስራ ምንድነው? እንትኑን ኮምፒውን ሪፍሬሽ ማድረግ ነው። እንደገባለን 0.5ቱ ፔንዲንግ እንዳለና እንዳላለ ገብታችሁ ኮምፕሊት ሚሊዮን ላይ ተገባላችሁ። እዛ ላይ ገብታችሁ ስታተሱን ቼክ ምናምን ማድረግ ትችላላችሁ። ቶሎ ካልጨመረላችሁ ምናልባት ከሰርቨሩ ሊሆን ይችላል ወይ ደግሞ ከትሬዱም ሊሆን ይችላል። ግን ከትሬዱም ሊሆን አይመስለኝም ከሰርቨሩ ሊሆን ይችላል። እናንተ እንደዚህ ያለ ካስቸገራችሁ ወይም ባላንሱ ካልመጣላችሁ ድጋሚ ሄዳችሁ አንዱ ለጊዜ ትሬድ አድርጉበት። ምንም አይነት ባላንስ ስለማይቀነስባችሁ ቀጥታ ትሄዱና ድጋሚ ትሬድ እንታረጋላችሁ። ትሬድ ገብታችሁ ትመለሳላችሁ ማለት ነው። እንደምታዩት እዚህ ጋር አሁን 3 ጊዜ ነው 3 ጊዜ ባይሴል ብያለሁ። እናንተ ማክሲመም 3 ጊዜ ድረስ ባይሴል ብላችሁ ተመልሳችሁ ገብታችሁ እንትኑ ላይ ቼክ ማርክ ያላችሁ ማለት ነው። ኮምፒውተር ላይ ለምሳሌ እንደምታዩት እዚህ ጋር እየገዛን የነበረው ቶክን ESP ነው የሚባለው። ESP የሚባለው 0.8 ምናምን አስቀምጧል ማለት ነው። እንደምታዩት ከላይ 0.5.6 ነበር አይታችሁት ከሆነ መጀመሪያ የቀነሰው ስንት ነው? 0.02 ነው የቀነሰው ማለት ነው። ፊው ማለት ነው ባይሴል ታረጉ ፊ የሚቆርጠው ይሄን ያክል ነው ማለት ነው። ይሄ ምንም ማለት አይደለም። ከዛ አሁን ቀጥታ ወደ እንትኑ ነው የምንሄደው ወደ ክሮም ወደ ብራውዘር እንሂድና ሪፍሬሽ እናደርጋለን ማለት ነው እንደቀድሙ። እንደምታዩት እዚህ ጋር አሁን ስታርት ሚለው ላይ ያለው እንትኑ ባይናንስ ሚለው ስታርት ሚለው ላይ ያለው እንደነገርኳችሁ ኦፈር ስታርት እና ኮምፕሊት ሚላል ኦፈር ላይ ማንኛውም ኦፈር እዛ ላይ ያለ ስታርት ሚለው ሲጀምራችሁ ስታርት አለ። እንዲሁም ደግሞ ኮምፕሊት ሚለው ደግሞ ኮምፕሊት ሚለው የጨረሳችሁት ነው የሚቀመጠው እና ልክ አሁን ይሄኛው ሰርቨሩ በትክክል ከተገናኘና እንትኑን ዲቴክት ካረገው በኋላ ትሬድ መግባታችሁን አለ መግባታችሁን ዲቴክት ካረገው በኋላ ቀጥታ ኮምፕሊት ሚለው ላይ እዚህ ጋር ይጨምራታል ማለት ነው። 6.5 ይጨምራታል እዚህ ጋር። እናንተ ዝም ብላችሁ የገባችሁ ሪፍሬሽ አድርጉት። 3 ደቂቃ ቢያንስ በቃ ማክሲመም 5 ደቂቃ ምናምን ጠብቁት ገብታችሁ። ነገር ግን አሁን ይሄን ቪዲዮ ሪከርድ ሳደርገው አሳያችኋለሁ መጨረሻ ላይ እንዴት እንደሆነ አሳያችኋለሁ። እናንተ ጠብቁት።
እስከዛ ድረስ አንዳንድ ነገር ልበላችሁ። እንደነገርኳችሁ መጀመሪያ በደንብ እንድታውቁልኝ የምፈልገው ነገር $3 ዲፖዚት ካደረጋችሁ በኋላ እስከ 7 ቀን ድረስ መቀመጥ አለበት ማለት ነው። ሌላው ደግሞ እንደምታዩት እዚህ ጋር ብዙ አይነት ኦፈሮች አሉ። እነዚህ ኦፈሮች መስራት ትችላላችሁ። ዋትስአፕ አፕሊኬሽን በማውረድ እንትንም አለው WPS ማውረድ አለ። እሱንም አውርዳችሁ መጠቀም ትችላላችሁ። አውርዳችሁ ስላችሁ ስታወርዱት ይሰጣችኋል። ጌሞቹንም እየገባችሁ እንዳላ ገብታችሁ በደንብ ብታዩ አሪፍ የሆነ ሪዋርድ ታገኛላችሁ ጌሞቹ ሲጫወቱ ማለት ነው። እኔ አሁን እንደምታውቁት ከዚህ በፊት ከ2 ወር በፊት ነው ይሄን ስራ ፖስት ያደረኩትኝ። አሁን ይቺን የባይናንሷን ታስክ ሳገኛት ለእናንተ እነግራችኋለሁ። ከዚህ በፊት ያኛው ቪዲዮ ላይ አዳዲስ ታስኮችን ሳገኝ አሪፍ ታስኮችን ሳገኝ ሼር አደርጋችኋለሁ። ባልኳችሁ መሰረት ነው ይሄን የባይናንስ ታስክ ሼር አደረኩላችሁ። እናንተ እዚህ ጋር ጌሞችን እየገባችሁ መጫወት ትችላላችሁ። እንዲሁም ደግሞ እንትኖችን ክሊክ ምናምን የሚባል ነገር አለ። እሱንም ያላያችሁ ካላችሁ የመጀመሪያው ቪዲዮ ላይ ገብታችሁ ታችሁ መስራት ትችላላችሁ። ታስኮችንም ስሩ። ሌላ ደግሞ አዳዲስ ታስኮች ሲመጡ አሳውቃችኋለሁ። አሪፍ የሆነ ታስክ ሲመጣ አሳውቃችኋለሁ። እስካሁን ድረስ ቴሌግራም ቻናላችን ጆይን ያላችሁ ካላችሁ ደግሞ ቴሌግራም ቻናላችን ጆይን በሉ። ይሄን ቻናልም ሰብስክራይብ ያላደረጋችሁ ካላችሁ በዚሁ አጋጣሚ ወደፊት አዳዲስ ኦንላይን ስራዎችን ስለምንለቅ ይሄን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ቪዲዮንም ላይክ ያደረጋችሁ አሁን ወደ